ሌላኛዋ ሙስሊም ሴት ኦርቶዶክስ መሆን ፈልጋለሁ ግን የዚህን ኡስታዝ ጥያቄ መልስልኝ ብላለች። እንመልስላታለን። አንተ ኦርቶዶክስ ሆነ ባለማተው ሆነ ለአምላክ እንዲው ለመንፈሳዊት 4 ደቂቃ መታገስ ከከበደ ሁሌም እንደምናገረው ብሎክ አድርገኝ። ኢየሱስም ጮኸ እንዲህም አለ፣ እውነት እውነት እላችኋለሁ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። ኢየሱስ ተልኳል፣ መልእክተኛ ነው። የላከህስ ማን ነው ብለን ነው መጠየቅ ያለብን። ከዚህ አንፃር መልእክተኛ ነኝ ነብይ ነኝ ብሎ ካስተማረ በምን መልክ ነው አምላክ አድርገን የምንወስደው? ይሄ ኡስታዝ ጥያቄ ያነሳው የዮሐንስ ወንጌል ምዕራፍ 12 ከቁጥር 46 ላይ ያለው ነው። አነብላችኋለሁ። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ይላል። ስለዚህ በእኔ አይደለም የሚለውን ያችን ነጥብ ይዞ ኢየሱስ ክርስቶስ ነብይ ነው እንጂ አምላክ አይደለም ብሎ መከራከሪያ ነጥብ አንስቷል። በደንብ አድርጋችሁ አዳምጡኝ። ኢየሱስም ጮኸ ይላል እንዲህም አለ፣ በእኔ የሚያምን ይላል። አዳምጡት። በእኔ የሚያምን በላከኝ ማመኑ እንጂ በእኔ አይደለም። እዚህ ጋር ነው ስላሴን አትረዱትም። ለዚህ ነው ሚስጥረ ስላሴ ብለን ሚስጥር ከፊት ያስገባንለት። ምክንያቱም እናንተ ስለማታምኑ ማለት ነው። ስላሴ ማለት የሶስትነት ሚስጥር ቃል አንድ ናቸው፣ በህልውና አንድ ናቸው፣ በመለኮት አንድ ናቸው፣ በባህሪ አንድ ናቸው፣ በፍቃድ አንድ ናቸው። ግን በስም በአካል በግብር ይለያያሉ። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ እስትንፋስ ነው ብለን እናምናለን። ወደ ጥያቄ እንምጣ። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም፣ በእኔ አይደለም እያለ ነው። አዳምጠኝ። በእኔ የሚያምን በላከኝ ማመኑ አይደለ? እኔ ስታምን አብን ታምናለህ እያለ ነው። አብ ወልድ መንፈስ ቅዱስ አንድ ፍቃድ፣ አንድ መለኮት፣ አንድ ስልጣን እንጂ በእኔ ብቻ መወሰነው ውሳኔ የለም። አይደለ? በቃል አንድ ነን፣ በእስትንፋስ አንድ ነን፣ በመለኮት አንድ ነን፣ በህልውና አንድ ነን። ግን ይኸውልህ በእኔ ብቻ ህልውና የለኝም፣ እኔ ብቻ ቃል የለኝም፣ እኔ ብቻ እስትንፋስ የለኝም፣ እኔ ብቻ ፍቃድ የለኝም እያለ ነው። ገባ አይደለ? የኔ ፍቃድ የአብን ፍቃድ ነው፣ የኔ ፍቃድ የመንፈስ ቅዱስን ፍቃድ ነው። አንድ ፍቃድ ነው ያለው፣ አንድ ስልጣን ነው ያለው፣ አንድ ባህሪ ነው ያለው እያለ ነው። ወረድ ብሎ ጥያቄው እኔንም የሚያይ የላከኝን የሚያይ የትኛው ነብይ ነው እኩል ከአምላኩ ጋር ሊተካከል የሚችለው? ሙሐመድ ከአምላኩ ጋር እኩል ይተካከላል? ምክንያቱም ሙሐመድ ነብይ ስለሆነ ማለት ነው። የኛ ኢየሱስ ክርስቶስ ግን ነብይ ስላልሆነ ከአምላኩ ጋር ራሱን እኩል ያደርጋል። አዳምጠኝ። መጽሐፍ ቅዱስ ማስረጃ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 እኔና አብ አንድ ነን ይላል። እኔና አብ አንድ ነን። በቃ እኔና አብ አንድ ነን የሚለው መልስ ነው። አለቀ። ቀጥል ይላል እኮ መጽሐፍ ቅዱስ በደንብ አታነበውም እንጂ የሚያምን ሁሉ ከጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። አየህ፣ በእኔ ካመንክ በጨለማ ውስጥ አትኖርም፣ በእኔ ካመንክ ከጨለማ ትወጣለህ እያለ ነው። ያን የሚያደርገው ኢየሱስ ክርስቶስ ነብይ አይደለም። ይሄን ስልጣን ያለው አምላክ እንጂ ነብይ አይደለም። አባቴ ገባ? ነብይ መልእክተኛ ነው።